ከዚህ ጀምሮ ኦርቶዶክስ ቀጥተኛ ሃይማኖት ቀጥተኛ እምነት ያላችሁበት ምንድነው? ዲያቆን ፈለገ ታላቅ ወንድም እሳቸው ይቀጥሉ። ያሬዶ አይቀጥል። እሺ ቀጥሎ ከዲያቆን ፈለገ ታላቅነታቸውን ስለቀደበቁ ኤርሚ ይቀጥልና ከዛ ቀጥላለሁ። እኔና ኤርሚ ላጤዎች ነን፣ አላገባንም። ያገባ ሰው መቅደም ያለበት ያሬዶ። አይ ሲጀመር ነው ያሳበተ በእድሜ ታናሹ ይጀምር። በእድሜ ታናሹ ማለት ለምን ይዋሻል? ጥሩ ዜዲ የማይሆን ሀሳብ ነው ያነሳው። ላይቡ ከሚበተን በቅድሙ ጥያቄ ያሬዶ ሀሳብ ቢቀጥል ጥሩ ነው። እሺ ቶሎ ጊዜ እንጠቀም። እሺ እግዚአብሔር መንፈስ ቅዱስ ማስተዋል ጥበብ ይግለጥልን ለሁላችንም። የመጀመሪያው ኦርቶዶክስ ተዋሕዶ ለምንድነው ትክክለኛ መንገድ የሆነችበት ምክንያት በቃ ትክክለኛውን እግዚአብሔርን የዓለማት ሁሉ ፈጣሪ የሆነ እግዚአብሔርን በመገለጡ ልክ የምታምነው የምትቀበለው ስለሆነች የመጀመሪያው አምላኳን አግኝተዋለች ብለን እናምናለን። አምላካችንም አግኝቶናል ብለን እናምናለን። ስለዚህ በብሉይ ኪዳን የሚገርም ነገር አስቀድሞ ይሄ ሃይማኖት እምነት የሚለው ወርድ ከመምጣቱ በፊት መንገድ ነበር የሚለው። አሁን ለምሳሌ ሃይማኖት እምነት ስንል ለምሳሌ አንድ መንገድ አለ። የመንገዱ ዓላማ ማገናኘት ነው። እግዚአብሔር በመጽሐፍ ቅዱሳችን እንዲሁም ጥቅሱን ላንብብል ምን ይላል? በብሉይ ኪዳን መንገድ እያለ ነው የሚያስቀምጠውና የቀደመችዋን መንገድ ጠይቁ ይላል። የመቀደመችዋን መንገድ ጠይቁ፣ ሰጪውም እግዚአብሔር ነው። ምክንያቱም መንገዱ ራሱ የሚሰጠው ከእግዚአብሔር ስለሆነ ማለት ነውና ጥቅሱ ሚላ መሰለል አንብብልህ የቀደመችው መንገድ ጠይቁ በእርሷም ተመላለሱ። ጥቅሱን ልስጥህ። ኔክስት ታይም ላይ እንትን ብትይዝ አሪፍ ነው። እስክሪፕቶና ኖት ብትይዝ የኦርቶዶክስ የሚል ታይትል ሰጥተው እንትኑን ኖትህን። እሺ እንዲህ ይላል መጽሐፉ ላንብብልህ። እሺ በትንቢተ ኤርምያስ ምዕራፍ 5 ቁጥር 1 ላይ በኢየሩሳሌም መንገድ እየተመላለሳችሁ ሩጡ ተመልከቱም፣ ወቁም፣ በአደባባዩም ፈልጉ፣ ፍርድን የሚያደርግ እውነት የሚሻውን ሰው ታገኙ እንደሆነ ይቅርለታሉ ይላል። አሁን በኢየሩሳሌም መንገድ እየተመላለሳችሁ ሩጡ ሲል ዝም ብሎ በቃ መሯሯጥ ማለት አይደለም። በቃ ፍለጋውን፣ ምክንያቱም እግዚአብሔር እስራኤል ማለት የሕዝበ እግዚአብሔር ማለት ነው። ስለዚህ በትንቢተ ኤርምያስ ላይ ኢየሩሳሌምን አንድም በሕዝቡ ያነሳታል፣ አንድ ነው በምን ይመስላታል መሰለ? የእግዚአብሔር ሕዝብ፣ እግዚአብሔር የሚራራለት፣ እግዚአብሔር የሚወደው የተመረጠው ሕዝብ በሚለው ይዛታልና በዚህ በትንቢተ ኤርምያስ ምዕራፍ 5 ቁጥር 1 ላይ በኢየሩሳሌም መንገድ የተመላለሳችሁ ሩጡ ተመልከቱ፣ ወቁም፣ በአደባባዩም ፈልጉ፣ ፍርድን የሚያደርገው እውነትን የሚሻውን ሰው ታገኙ እንደሆነ ይቅርላታል ይላል። ስለዚህ እግዚአብሔር መንገድ እያለ ነው ከእግዚአብሔር ጋር ያለውን ኮሚኒኬሽን፣ ሰዎች ከእግዚአብሔር ጋር፣ ነቢያቱ ከእግዚአብሔር ጋር፣ ህዝቡ ከነቢያቱ ጋር ያለውን ሁሉ መንገድ ይሏል። አሁን እዚህ ጋር ሰው ፈልጉ መንገድ የሚለው እግዚአብሔር የመረጠውን ነብይ፣ በእግዚአብሔር አድሮበት የሚናገረውን ነብይ ያንን ሰው እወቁት ነው። ስለዚህ በመጽሐፍ ቅዱስ በብዙ ቦታ ይሄን እምነትን መንገድ እያለ ጠቅሷል። ስለዚህ የመጀመሪያው ኦርቶዶክስ ትክክለኛ ናት ለማለት መንገዱ ትክክለኛውን እግዚአብሔርን ስለያዘች። ሁለተኛው ደግሞ እነዚህ የምታያቸው መጽሐፍት እነዚህ ሁሉ የምታያቸው መጽሐፍት የአባቶች መጽሐፍት ናቸው። ከዛሬ 2000 ምናምን ዓመት በፊት ቤተክርስቲያን የነበሩ አባቶች ክርስቲያኖች ምን ያምኑ ነበረ?